ለፌደራሊዝም የሚቀርበው እውነቱን ልንገርህና ከኦሮሚያ ክልል ይልቅስ አማራ ክልል ነው። ስለዚህ የፌደራሊዝም ጠበቃ ነኝ የሚል አንድ የኦሮሞ ፖለቲከኛ ከኔ በላይ መከራከር ያለበት እሱ ነው። አሁንም ክልሎች ይደጉ፣ አንድ ክልል ሰፊ ክልል ከሆነ ወደ 3 ወደ 4 ወደ 5 ይደግ ሲባል የመጀመሪያ የሚቃወሙት የኦሮሞ ብሔርተኞች ናቸው። ይሄ ምን ማለት ነው? ጸረ ፌደራሊዝም መሆን ነው። ፌደራሊዝም በኢትዮጵያ ደረጃ ሳይሆን በክልል ደረጃም ያስፈልገናል። 100% የኦሮሞ ህዝብ የኦሮሞ ክልል ኗሪ ኦሮሞ ብቻ እንኳን ቢሆን በሪጅን ደረጃ ፌደራሊዝም ያስፈልገዋል። አንድ ወጥ በሆነ አስተዳደር መስተዳደር። ምክንያቱም ፌደራሊዝም አንዱ የሚያስፈልገው አስተዳደሩን ለህዝብ ለማቅረብ ነው። ለፌደራሊዝም የሚቀርበው ኦሮሚያ ክልል ሳይሆን አማራ ክልል ነው። ለምን? አማራ ክልል የተለያየ ብሔር ብሔረሰቦች ያሉበት አዳምጠኛ ልጨርስልህ። ጠየቀኝ አይደል እንዴ ወንድሜ? ስጠይቀኝ አዳመጥኩ፣ አስጨረስኩ። እኔ ደግሞ ስመልስ አስጨርሰኝ። ኦኬ አማራ ክልል ተብሎ ነው የተሰየመው አይደል? ነገር ግን በውስጡ የተለያዩ ማንነቶች እንዳሉ ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ሪኮግናይዝ አድርጎ ልዩ ዞኖችን ፈጥሯል። ቆይ ልጨርስልህ፣ አስጨርሰኝ። ከማን ተጋገው ያሉት ይነግሩኛል? ኦ ማይ ጋድ አዳምጠኛ ልጨርስ። እሺ የኦሮሚያ ልዩ ዞን አለ አይደል? ይሄን ታውቃለህ? አውቃለሁ። የኦሮሚያ ልዩ ዞን አለ። የአገው ሁምራ ልዩ ዞን አለ አይደል? የአርጎባ ልዩ ወረዳ አለ። ይሄ የተደረገው ለምንድን ነው? ውስጥ አማራ ክልል ውስጥ የተለዩ ማንነቶች አሉ። እነዚህ አካባቢዎች ራሳቸውን በራሳቸው ማስተዳደር አለባቸው ተብሎ ልዩ አስተዳደር ተሰጥቷቸዋል። ኦኬ በተነጻጻሪ ኦሮሚያ ሄድ አንድም ወረዳ አንድም ዞን በልዩ አስተዳደር የተሰጠ የለም። በሚሊዮን የጋራ ማንነት ያለው ማህበረሰብ አለ ከኦሮሞ ውጪ። ለምን አይጠቅሱም? እሱ በሚሊዮን የሚቆጠር አማራ አለ። የት? ኦሮሚያ ክልል። የት ወረዳ? እንግዲህ ስታቲስቲክሱን አታውቀው ከሆነ አዳማ 40% ነው ወይ ደግሞ ቢሾፍቱ 30% ነው ቢሉኝ ወይ ደግሞ ለግማሹም ቢሆን የጋራ ማንነት ይኸው አዳምጠኝ። ህዝብ አለ አይደል? አማራ ክልል በዞን ደረጃ መዋቀር የሚገባቸው በዞን ደረጃ ቁጥራቸው ያነሰ የአርጎባ ህዝብ በጣም ጥቂት ነው። በልዩ ወረዳ ተዋቅረዋል። ኦሮሚያ ክልል ስትመጣ ግን እንደው ከሌላው የኢትዮጵያ ክፍል ኢቭን ከአማራም በላይ አብዛኛው የተሰባጠረ ህዝብ የሚኖርበት ጉራጌ የሚለው መስደዋለሁ። ኦፍ ኮርስ የሚኖርበት የተሰባሰበና የተሰባጠረ ግን የተለያየ ነው። የተሰባሰበ ነው እንጂ እኮ ልዩ ወረዳም ቢሆን የሚሰጠው ለተሰባጠረው ከተለያየ መጥተው እንዴት ልዩ ወረዳ አዳምጠኝ። አርሲ ብዙ ወረዳዎች አሉ ለምሳሌ የአማራ ህዝብ የሚኖርባቸው ይኖራል። ግን ማጆሪቲ ነው ወረዳዎች ማጆሪቲ ሆኑ አሉ። የት? ስታቲስቲክሱን ሂድናይ እና አርባ ጉጉ ያሉበትን አካባቢ ሂድናይ። አሩሲ ላይ ብዙ ቦታዎች አሉ፣ ባሌ ላይ ብዙ ቦታዎች አሉ። ከተሞችን ውሰድ። ለምሳሌ አዳማን ብትወስድ አብዛኛው ህዝብ ነን ኦሮሞ ነው። የተለየ አስተዳደር ግን አልተሰጠውም። ለምሳሌ አዳማ ላይ ለምሳሌ ለየትኛው ብሔር ነው ልዩ ወረዳ መስጠት አለበት ብለው የሚያስቡት? ለምሳሌ እስቲ ለጉራጌ ነው ለአማራ ነው? አዳምጠኝ። ማጆሪቲው ነን ኦሮሞ ነው። ማጆሪቲው ነን ኦሮሞ እስከሆነ ድረስ አስተዳደሩ የኦሮሞ ሊሆን አይችልም። ምን የሚል እኮ ነን ኦሮሞ የሚል በቃ ነን ኦሮሞች ሁሉንም ያካተተ አስተዳደር እንደ አዲስ አበባ መኖር አለበት ማለት ነው። ለሁሉም የሚሆን ነዋሪዎቹን የሚመስል። ኦሮሚያ ግን 100% ጨፍልቆ አንድ ክልል ላይ ሆነ። ለፌደራሊዝም የሚቀርበው እውነቱን ልንገርህና ከኦሮሚያ ክልል ይልቅስ አማራ ክልል ነው። አሁንም ክልሎች ይደጉ፣ አንድ ክልል ሰፊ ክልል ከሆነ ወደ 3 ወደ 4 ወደ 5 ይደግ ሲባል የመጀመሪያ የሚቃወሙት የኦሮሞ ብሔርተኞች ናቸው። ይሄ ምን ማለት ነው? ጸረ ፌደራሊዝም መሆን ነው። ፌደራሊዝም በኢትዮጵያ ደረጃ ሳይሆን በክልል ደረጃም ያስፈልገናል። 100% የኦሮሞ ህዝብ የኦሮሞ ክልል ኗሪ ኦሮሞ ብቻ እንኳን ቢሆን በሪጅን ደረጃ ፌደራሊዝም ያስፈልገዋል። አንድ ወጥ በሆነ አስተዳደር መስተዳደር። ምክንያቱም ፌደራሊዝም አንዱ የሚያስፈልገው አስተዳደሩን ለህዝብ ለማቅረብ ነው። ዲቮሉሽን ኦፍ ፓወር እንዲኖር ነው። አድሚኒስትሬሽኑ ለህዝብ እንዲቀርብ ማድረግ ነው። ስለዚህ የፌደራሊዝም ጠበቃ ነኝ የሚል አንድ የኦሮሞ ፖለቲከኛ ከኔ በላይ መከራከር ያለበት እሱ ነው። የኦሮሞ ህዝብ አንድ ወጥ በሆነ አስተዳደር አይደለም መተዳደር ያለበት። 3-4 ሪኩዌስት የሚያደርግ ኦሮሞ አለ እስከዛሬ ሰምተዋል። እንዲህ በቃ ይሄ ነገር እስቲ አሁን እርሶ ሪኮመንድ ያደረጉትን የኦሮሚያ ክልል 3-4 ቦታ መከፋፈል አለበት የሚለውን እንደዛ ቢሆንልኝ ተቸግሬ ያለው እኮ ብሎ
ይሄ ህዝቡ ነፃነት አግኝቶ አዳምጠኝ። ህዝቡ ነፃነት እሱ ሳለ የእርሱ ሀሳብ ከየት ነው የመጣው? ከየት ነው የመነጨው? አዳምጠኝ። የኦሮሞ ብሔርተኞች ይሄን እንዲሉ አልጠብቅም። ይሄን የሚሉ ቢሆን ደግሞ አልተቻቸውም ነበረ። ገብቶሃል? የኦሮሞ ህዝብ ግን ጥቅምና ጉዳቱን በአግባቡ እንዲለይ የሚያስችለው ነፃ የሆነ ውይይት ቢደረግ ምን ይጠቅማል ቢባል ከጅማ ወይም ከወለጋ ጠረፍ አዳማ መጥቶ ወይም አዲስ አበባ መጥቶ መዳኘት አይፈልግም። ጉዳይ ማስፈጸም አይፈልግም። በቅርቡ አስተዳደር እንዲኖረው ነው የሚፈልገው። ከሐረር መጥቶ ከጋራ ሙለታ መጥቶ አዲስ አበባ ጉዳይ ማስፈጸም አይፈልግም። ዶን እኮ የክልል ተወካይ ነው። ቆይ አዳምጠኛ። እንደሱ ብሎ ነገር የለም። ክልል የሚለው መዋቅር በአጠገቡ እንዲኖር ይፈልጋል። የገሩን ህዝብ እኮ ይኸው ታየ እኮ። አንድ ነገር ልንገሩት። ለምሳሌ ዞን በኢትዮጵያ የአስተዳደር እርከን ዞን የሚባል ህጋዊ እንትን የለም። ዞን የክልል ተወካይ ነው። የምክር ቤቶችንም የሚመርጠው ቀበሌ፣ ወረዳ፣ ክልል፣ ፌዴራል ነው። ይሄው ነው። እሱ ከኔ የተሻለ ፖለቲካ ውስጥ ስለቆዩ ዞን የሚባል ምክር ቤት የለም። ዞን የክልልን ስራ ነው ዲሊጌት የሚያደርገው። ሌላ ጥሩ ምሳሌ ልስጦት። ባለፈው እርሶ ቢሾፍቱን የታሰሩት አይደል? ጠቅላይ ፍርድ ቤት ነው የቀረቡት። ለጠቅላይ ፍርድ ቤት አዲስ አበባ አልሄዱም ወይ ፍንፍኔ አልሄዱም። የምስራቅ ምድብ የሚባል አለ ጠቅላይ ፍርድ ቤት፣ የደቡብ ምድብ የሚባል አለ፣ የሰሜን ምድብ የሚባል አለ። አዲስ አበባ አይመጡም ማለት ነው። አንድ ምሳሌ ነው ይሄ። እና የፍንፍኔ 300-400 ኪሎ ሜትር መራቅ ሪሊ አስቸግሮናል ብሎ ኦሮሞ ኮንሰርንድ ሆኗል ወይ? አሁን ችግሩ ምን መሰለህ? እኛ እንወክለዋለን፣ እኛንን የምናውቅለት ነው የሚሉት የኦሮሞ ብሔርተኞች። ህዝቡ ታዲያ ከአንድ ኦሮሞ ፖለቲከኛ ይልቅ እስቲ ቆይ አዳምጠኝ። ኢትዮጵያ ውስጥ እስካሁን ኦሮሞም ይሁን ማንኛውም ህዝብ ምንድን ነው የሚጠቅምህ ተብሎ በነፃ መድረክ ሀሳቡን የሚገልጽበት ፍላጎቱን የሚገልጽበት ዲሞክራሲያዊ ሁኔታ አልተፈጠረም። ሲፈጠር የምናገኘው ውጤት አሁን ከምትለው የተለየ ነው የሚሆነው። ማንም ሰው ክልል ባጠገብህ ቢኖር ይሻላል ወይስ አዲስ አበባ ሄደህ ነው የምትዳኘው ቢባል ወይም ጉዳይ የምታስፈጽመው ቢባል አሁን ደቡብ ላይ እንዳለው ነው የሚመርጠው። ደቡብ ለምንድን ነው አሁን ህብረተሰቡ አንድ የሆነ የንቃተ ህሊና ደረጃ ደርሶ ክልል ባጠገቤ እፈልጋለሁ እያለ ነው እየጠየቀ ነው። የኦሮሞ ህዝብም ከዛ የተለየ አይደለም። ያ ደግሞ ማለት ከኦሮሞ ህዝብ ጥቅም ጋር ምንም የሚጻረር ነገር አይደለም። የኦሮሞን ህዝብ የሚጠቅም ነው። አስተዳደሩ እንዲቀርበው የሚያደርግ ነው። 3-4 የሚለውን ክልል እንደመከፋፈል አትቁጠሩት። ከአንድ ክልል ወደ 4 ክልል ማደግ ነው። ያ ማደግ ነው። ለምሳሌ ሁለቱ ክልሎች ለምሳሌ ፒውርሊ ኦሮሞ ብቻ ነው ያለባቸው ከተባለ የኦሮሞ አስተዳደር ነው የሚኖረው ሁለቱም ላይ ወይም 3ቱም ላይ ወይም 4ቱም ላይ ማጆሪቲ ናቸው እስከተባለ ድረስ አይደል እንዴ? ይሄን እንግዲህ አሁን ባለው የብሔር ፖለቲካ ስናየው ነው። ነገ ከነገ ወዲያ የብሔር ፖለቲካ ቦታ እያጣ ከሄደ ደግሞ መስፈርቱ ሌላ ይሆናል። ኦኬ። ስለዚህ ይሄን እንደ ጉዳት አንቁጥ። እንደ ጉዳት እየቆጠርን ያለ ነው። ለምንድን ነው ብሔርተኞቹ ህብረተሰቡን አንድ አድርገው ነው መግዛት የሚፈልጉት? የህብረተሰቡ እውነተኛ ፍላጎት ግን ጥቅም ግን መሬት ላይ ተሄዶ አሰስ አልተደረገም። እስካሁን የሚወስኑለት ፖለቲከኞች ናቸው። እናውቅልሃለን የሚሉት ፖለቲከኞች ናቸው። የኢትዮጵያ ህዝብ ነፃና ዲሞክራሲያዊ በሆነ መንገድ ፍላጎቱን የሚገልጽበት ፍላጎቱን የሚወስንበት መድረክ ቢያገኝ ግን አትጠራጠር። ኢትዮጵያ ውስጥ አሁን ካሉት ክልሎች የበዙ ክልሎችን ይፈልጋል። ያ ደግሞ ችግር የለውም። በጣም መብዛት የለባቸው፣ ማኔጀብል መሆን አለባቸው። በእኔ እምነት አሁን ከ20 እስከ 25 ድረስ ክልሎች ቢኖሩ ማኔጀብል ነው ብዬ አምናለሁ። ከዛ በታችን ማነስ የለበትም። ከዛ በላይም ሲበዛ ደግሞ ተገቢ ነው ብዬ አላምንም። በሂደት ሊሰፉ ይችላሉ እንደየተጨባጭ ሁኔታው። ይሄን ነገር ግን ማየት ያለብን አሁን የመሬትን ባለቤትነትና የብሔር ማንነት ሰፍተን ስለምናይ ነው የምንጨነቀው። ያ ትክክል አይደለም። ፌዴራሊዝም በዋናነት የሚያስፈልገው ስልጣን እንዳይማከል ለማድረግ ነው። በመንግስት መዋቅሮች መካከል ቼክ ኤንድ ባላንስ እንዲኖር ለማድረግ ነው። ስልጣንን እታችኛው የህብረተሰብ ህዝብ ቅርብ ለማድረግ ነው። ከዚህ አንፃር ካየነው አማራ ክልል፣ ደቡብ ክልል፣ ኦሮሚያ ክልል ካሁኑ የተሻለ ብዙ ክልል ያስፈልጋቸው። ይሄን እንደ ጤናማ አመለካከት ብንወስደው ነው የሚሻለው። ጸረ ፌዴራሊዝም አድርገን አንውሰደው። ይሄ እንደውም ለፌዴራሊዝም ጠበቃ መቆም ነው። ጸረ ፌዴራሊዝም መሆን አንድ ወጥ የሆነ ክልል ብቻ የሚባል አህዳዊነት ነው። እሺ፣ ቀጣይ አሁን ባለው የነባራዊ ሁኔታ የአማራ ክልል ፖለቲካ ላይ ትንሽ ኮሜንት ቢያደርጉ ፈልጋለሁ። ከዚህ ቀደም እንደምናየው በየክልሎቹ አማራ ክልል ብቻ አይደለም፣ ኢመደበኛ የሆኑ የታጠቁ አካላቶች አሉ።
አሁን በአማራ ክልል ደግሞ በቁጥርም እየበዙ ነው የሚመስሉት። እንደሚታወቀው ፋኖም ራሳቸውን የሚገልጹት በየዞኖቹ የጎጃም ፋኖ፣ የጎንደር ፋኖ፣ የወሎ ፋኖ የሚባል ወይ ደግሞ አንድ ላይም እንመጣለን የሚል እሱንም እንሰማለን እንደ አንዳንድ ሶሻል ሚዲያ ላይ የሚዘዋወር። አሁን ደግሞ አቶ እስክንድር ነጋም የትጥቅ ትግል መጀመራቸውን ገልጸዋል። ከዚህ ቀደም ፋኖን አንድ ላይ አደራጅቼ ይዤ እሄዳለሁ ይሉ የነበሩት በእስር ላይ የነበሩት አቶ ዘመነ ካሴም በቅርብ ከእስር ተፈተዋል። መሰል የትጥቅ ወይ በተለይ ኢመደበኛ የሆኑ በየግሩፑ ያሉ የትጥቅ እንቅስቃሴዎች ኦፊሻሎችን ወደ መግደል ከዚህ ቀደምም የነ ዶክተር አምባቸውን ታሪክ እናስታውሳለን። የውስጥ የኢዴፓ የውስጥ ቢሆንም ያኛው ባለፈው ደግሞ የአቶ ግርማ የሽጥላን ግድያ፣ እነዚህ አይነት ነገሮች ከሲቪሊያን አልፎ ወደ ፖለቲከኛ ወደ ኦፊሻሎች እርስ በራሳቸው ደግሞ ጎን ለጎን ትከሻ ለትከሻ ሊተካኩ የሚችሉ ኢመደበኛ የትጥቅ እንቅስቃሴዎች በአንድ ክልል ውስጥ መኖሩ እንዴት ነው የሚያዩት? ምናልባት አፋንጣው ምንድነው? በአንድ ክልል ብቻ ሳይሆን በሁሉም በአብዛኛዎቹ የኢትዮጵያ ክልሎች መኖሩ፣ በተለይ ደግሞ በአማራ ክልልና በኦሮሚያ ክልል መኖሩ ያሳስበኛል። ለምን ኦሮሚያ ክልልን ብትሄድ እንደዛው ነው። ብዙ ኢመደበኛ የሆኑ ታጣቂዎች ያሉበት፣ ሲቪሊያን ማን እንደሚገላቸው የማይታወቅበት፣ ሲቪሊያን ደህንነታቸውን የሚያስከብር ኃይል ያጡበት ሁኔታ ነው ያለው። አማራ ክልልም ስትመጣ እንደዚሁ ነው። አማራ ክልል በጣም ብዙ ኢመደበኛ ታጣቂዎች አሉ። እነዚህ ሁሉ ነገሮች በኦሮሚያና በአማራ ይሁን በአጠቃላይ በኢትዮጵያ እየተፈጠሩ ያሉት ቅድም መልሱን ሰጥቻለሁ። ኃላፊነቱን የሚወጣ ሀገርና ሕዝብን አረጋግቶ በሰላማዊ መንገድ ሊያስተዳድር የቻለ መንግስት ባለመኖሩ ነው። ሕዝቡ አንድ ታጣቂ ኃይል ማንም ይሁን ማንም መጥቶ የሚወጋው ከሆነ ራሱን አስታጥቆ ለመከላከል ይገደዳል። ሌላ ታጣቂ ኃይል አይደለም። መንግስትም ደግሞ በተለያዩ የህግ ማስከበሮች ሰበብ ህዝቡን ራሱ እየሄደ የሚወጋው ከሆነ ህዝቡ ታጥቆ ራሱን ለመከላከል ይገደዳል። ኢትዮጵያ ውስጥ ያለው ነባራዊ ሁኔታ አሁን በዚህ ነው ሊገለጽ የሚችለው። በየአካባቢው ኢመደበኛ የሆኑ ታጣቂዎች ያላግባብ ማለት ነው እየተፈለፈሉ ያሉት የህዝብን ሰላምና ዋስትና ማስጠበቅ የሚያስችል መንግስት ባለመኖሩ። የመንግስት ዋናው ኃላፊነት የህዝብን ደህንነት ሰላም ማስጠበቅ ነው። ይሄ የሥራ ኃላፊነቱ እንደሆነ እንኳን የሚያውቅ መንግስት አይደለም አሁን ቤተ መንግስት ያለው። አብዛኛውን ጊዜውን የሚያጠፋው በሌላ ስራ ነው። በችግኝ ተከላ ነው፣ በፓርክ ስራ ነው፣ በቤተ መንግስት ግንባታ ነው፣ በጽህፈት ቤት ጥገና እደሳት ነው የሚያጠፋው። 5 ዓመት ሙሉ ዶክተር አብይ ከመጡ ጀምሮ ኢትዮጵያ ስትታመስ ነው የኖረችው። በዓለም አንደኛ ሊባል በሚችል መጠን ከ4.5 ሚሊዮን ህዝብ በላይ ነው ስደተኛ። ምናልባት እኩል ይሆናል ወይም ይበልጣል ከሲሪያ ጋር ማለት ነው። በዓለም 1 ሚሊዮን ህዝብ ነው ከሁለተኛው ዓለም ጦርነት በኋላ ይሄን ያህል ህዝብ በየትኛውም አገር ጦርነት አላለቀም። ኢትዮጵያ ውስጥ በጦርነት ያለቀ። ይሄ የሚያሳይ ምንድነው? ሰላምና መረጋጋትን ማምጣት የሚችል የህብረተሰቡን የደህንነት ዋስትና ማስከበር የቻለ መንግስት ባለመኖሩ ነው። ለዚህ ጉዳይ ዋናው ተጠያቂው መንግስት ነው። መንግስት ኃላፊነቱን ቢወጣ ኖሮ ይሄ ችግር አይፈጠርም ነበር። አንድ ሌላው እንዲህ አይነት ኢመደበኛ ታጣቂ ወይም ከመንግስት ቁጥጥር ውጭ የሆነ ታጣቂ ትግራይ ውስጥ ነበር። በዛ ምክንያት ጦርነት ፈንድቶ 2 ዓመት ውጊያ ተካሂዷል። 1 ሚሊዮን ህዝብ አልቋል። መጨረሻ ላይ ግን ችግሩ ሊፈታ የቻለው ተፈቷል እንኳን ባንል ለጊዜው ተክስ የቆመው በሰላም ድርድር ነው። ኦሮሚያ ውስጥ መንግስት አልደራደርም ብሎ ብዙ ሺዎች አልቀዋል። አሁን ግን ወደ ሰላም ድርድር ሄዳለሁ ብሎ አንድ ዙር ድርድር ተካሂዷል። ይሄ ሁኔታ መቀጠል አለበት። መፍትሄው ድርድር ነው። ትግራይና ኦሮሚያ የተፈጠረውን ችግር በድርድር ለመፍታት እንደሞከረው አማራ ክልል ውስጥ ያለውንም ችግር ይሄ መንግስት በድርድርና በውይይት ለመፍታት መጣር አለበት። ትጥቅ በማስፈታት ባፈና በግድያ አይደለም ይሄን ችግር ሊፈታው የሚችለው። ልክ ትግራይ እንዳደረገው ኦሮሚያም ላይ እየሞከረው እንዳለው አማራ ክልል ካሉ ታጣቂ ኃይሎችም ጋር ቁጭ ብሎ የተፈጠሩትን የፖለቲካ ችግሮች በውይይትና በድርድር ለመፍታት መጣር አለበት። ይሄን ካላደረገ አንድ አካባቢ ጉልበት አፈርጥነህ ስትመጣ ቁጭ ብሎ እየተደራደረ ሌላ አካባቢ አቅም የለህም ብሎ ሲያስብ ግን አፍናለሁ እያለ የትም መድረስ አይቻልም። የትግራይ ጦርነት እየተካሄደ በነበረበት ወቅት መጨረሻ ላይ መንግስት ተገዶ ከትግራይ ኃይሎች ጋር ወደ ሰላማዊ ድርድር ሲሄድ ኦሮሚያ ካሉ ኃይሎች ጋር መደራደር አልፈለገም ነበር። ለምን? የትግራዮቹ ናቸው የሚያሰጉኝ፣ የኦሮሚያውን እደመስሰዋለሁ አጠፋዋለሁ ብሎ ስላሰበ ነው። እንደፈለገው ሆነ ወይ? አልሆነም። አቅም ሲያጣ ከኦላም ጋር ወደ ድርድር ነው ሄደው አይደል? ወደፊትም አቅም ሲያጣ
አማራ ክልል ወደ ድርድር ይሄዳል ማለት ነው። ግን እሱ ሌሎቹ አቅም እስኪገነቡ ድረስ ንጹሃን ማለቅ አለባቸው ወይ? ህዝቡ መፋጀት አለበት ወይ? ችግሮች ከመወሳሰባቸው በፊት ከአቅም በላይ ከቁጥጥር ውጭ ከመሆናቸው በፊት ነገሮች ወደ ግጭትና ወደ ጦርነት ሳይሄዱ ችግሮችን በሰላምና በድርድር የመፍታት ባህል መንግስት ሊኖረው ይገባል። አሁን ግን በስልጣን ላይ ያለው መንግስት ትምክህተኛ መንግስት ነው፣ ትዕቢተኛ መንግስት ነው። አሳያችኋለሁ፣ አጠፋችኋለሁ የሚል ነው። በየአደባባዩ ጠቅላይ ሚኒስትሩ እየወጡ የሚነግሩን ስለ ሰላም አይደለም፣ ስለ ኢኮኖሚ እድገት አይደለም፣ ስለ መልካም አስተዳደር አይደለም። ኢትዮጵያ በታሪኳ አይተው ማታውቅ አየር ኃይል ገንብታለች፣ መከላከያ ገንብታለች እያሉ በጉልበት ነው የሚመኩት። በጉልበት የሚመካ መንግስት ሰላምና መረጋጋትን በአገር ደረጃ ሊያመጣ አይችልም። ስለዚህ ሁሉም ክልል ላይ ያሉትን የፖለቲካ ችግሮች ከታጣቂዎችም ጋር ከሰላማዊ ፓርቲዎችም ጋር በድርድርና በውይይት ለመፍታት ይሄ መንግስት መወሰን አለበት። ይሄን ካልወሰነ ይዞን ነው ቢጠፋው። ሁላችንም ተያይዘን ነው የምንወድቀው። አገሪቱ ወደ መፍረስ ነው የምትሄደው። ሌላኛው ደግሞ ባለፈው የኢትዮጵያ የፖሊሲ ጥናት ኢንስቲትዩት የህገ መንግስት ማሻሻያ ጥናት ብሎ ያወጣውን በተመለከተ እውነቱን ለመናገር ብዙ ሰዎች በህሊናዬ መጥተዋል። ማሻሻያውን ሳነብ ምናልባት ከዛ ውስጥ የተወሰኑ ብዙ ጊዜ ከርሶ ላይ የምሰማው ሐሳብ ነው። በአጠቃላይ የማሻሻያ ጽሁፉን እንዴት አዩት? እውነቱን ለመናገር በደንብም ላይው አልፈለኩም። ምክንያቱም ቅድም ስንነጋገር መሰረታዊ የፖለቲካ ቅራኔዎች ኢትዮጵያ ውስጥ አሉ። እነዛ ቅራኔዎች በዋናነት የሚገለጹት ህገ መንግስት ውስጥ ነው። ህገ መንግስት ውስጥ ባሉ የተወሰኑ አንቀጾች በጣም መሰረታዊ የሚባሉ ቅራኔዎች አሉ። ከባድ ችግሮች ናቸው። እነዛ ቀላሎች አይደሉም። እነዛን ችግሮች ለመፍታት የምናደርገው ጥረት ውጤቱ መለካት ያለበት በምንደርስበት ውጤት ላይ ብቻ አይደለም፣ በአካሄዱ በአፈጻጸሙ ሂደትም ላይ ነው የሚወሰን። ለምንድን ነው ለምሳሌ 87 ዓመተ ምህረት የጸደቀውን የወቅቱን ህገ መንግስት የምንቃወመው? አካሄዱ አፈጻጸሙ ትክክል ስላልነበረ ነው፣ አሳታፊ ስላልነበረ ነው፣ የአሸናፊዎች ህገ መንግስት ስለነበረ ነው፣ የሁሉም ህዝብ የልብ ትርታ ያዳመጠ ያሳተፈ ህገ መንግስት ስላልነበረ ነው። ያ ስህተት እንዲደገም አልፈልግም። ወደፊት የምናሻሽለው ህገ መንግስት የአሸናፊዎች ህገ መንግስት መሆን የለበትም። ሁላችንም በሰላማዊ መንገድ ተወያይተን ተደራድረን በህዝብ ውሳኔ ተገዝተን ሁላችንንም አሸናፊ የሚያደርግ ህገ መንግስት እንዲመጣ ነው የምፈልገው። እንደዚህ አይነት ህገ መንግስት ልናገኝ የምንችለው በችኮላ አይደለም። አንድ በስልጣን ላይ ያለ መንግስት በሚፈልገው መልኩ ህገ መንግስቱን ስላሻሻለው አይደለም። ፕሮሰሱ ሂደቱ በጣም ወሳኝ። ስለዚህ ለማን ነው ማንዴት መደረግ ያለበት? ያ ፕሮሰስ መጀመሪያ ናሽናል ዲያሎግ መካሄድ አለበት። ግልጽ የሆነ አሳታፊ የሆነ ሐቀኛ የሆነ ሁሉንም የፖለቲካ ድርጅቶች በትጥቅ በሰላማዊ መንገድ የሚሳተፉትን ያሳተፈ ናሽናል ዲያሎግ መካሄድ አለበት። የዛ ናሽናል ዲያሎግ አንዱ ውጤት መሆን ያለበት የህገ መንግስት ማሻሻያ ጉዳይ ነው። ህገ መንግስቱ ምንድነው ድክመቱ፣ ምንድነው ጥንካሬው፣ የትኞቹ አንቀጾች ሊሻሻሉ ይገባል የሚለውን ነገር ለመወሰን አንድ ልዩ ኮሚሽን በናሽናል ዲያሎጉ አማካኝነት መቋቋም አለበት። ልዩ ኮሚሽን። ያ ኮሚሽን ደግሞ ወይ ከሁላችን የተውጣጣ መሆን አለበት ወይ ከሁላችንም ገለልተኛ መሆን አለበት፣ ባለሙያዎች ያሉበት መሆን አለበት። ስለዚህ ሰፊ የሆነ ጥናት ተካሂዶ የጉዳዩ ዋና ባለቤት የሆነው ህዝብ ከግራስሩት ሌቭል ተነስቶ እስከ ማዕከል ድረስ ተወያይቶበት ተሳትፎበት መጨረሻም ላይ በህዝብ ውሳኔ የሚወሰን መሆን አለበት እንጂ የሆኑ ኤክስፐርቶች በመንግስት በጀት የሚተዳደሩ የመንግስት ደጋፊ የሆኑ ያወጡት ወይም ደግሞ ያመጡት ጥናት የትኛውንም ያህል የኔን ሐሳብ የሚደግፍ ቢሆን እውነቱን ለመናገር እዛ ውስጥ የተጠቀሱት አብዛኛዎቹ የጥናቱ ግኝቶች የኔን ሐሳብ የሚደግፉ ናቸው። ለኔ ግን ያ ሐሳብ መደገፉ ብቻ በቂ አይደለም። ፕሮሰሱ ወሳኝ ነው። ተገቢ ባልሆነ መንገድና ሂደት የኔን ሐሳብ የሚቀበል ህገ መንግስት ኢትዮጵያ ውስጥ ከሚኖር ፕሮሰሱ ጥሩ ሆኖ ህዝብን በእኩልነት በግልጽነት አሳትፎ እኔ የማልፈልገው አይነት ህገ መንግስት ቢጸድቅ እመርጣለሁ። ለምንድን ነው ዘላቂ የሆነ ሰላም የሚያመጣው ዘላቂ የሆነ መግባባት የሚያመጣው ሂደቱ የሰመረ ሲሆን። ስለዚህ ከዚህ አንፃር አሁን መንግስት እየሄደበት ያለውን መንገድ አልተቀበልኩትም። ጀኒውን ከሆነ ኮዝ ወይም ተልእኮም አይደለም ይሄ ጥናት እንዲወጣ የተደረገው። የፖለቲካ የኃይል አስተላለፉ የተዛነፈበት ሁኔታ አለ። ዶክተር አብይ በአሁኑ ወቅት ኢትዮጵያኒስት ነኝ የሚለው ኃይልና የአማራው ብሔርተኛ ሸሽቷቸዋል። ስለዚህ ይሄን መልሰው ማቅረብ ፈለጉ። ይሄ ኃይል ደግሞ ህገ መንግስቱ እንዲሻሻል እንደሚፈልግ ያውቃሉ። ለዛ መሳሪያ ለማድረግ ነው ይሄ ጥናት ሰርፌስ ላይ የመጣው።
ለዚህ ተጠቃሚ መሆን የለብንም ለዚህ መጠቀሚያ መሆን የለብንም በዚህ ምክንያት ህገ መንግስቱን ቀይረው ያቆረፉትን ለማስደሰት ሲሉ ነው ወይ ለጊዜ የሆነ ነገር አሳይተው ለጊዜው ነው የቀየር ፍላጎት አላቸው ብያለሁ የቀየር ፍላጎት የማሻሻል ፍላጎት ካላቸው ቅድም ያልኩን ፕሮሰስ መከተል አለባቸው ጤናማ በሆነ መልኩ አሳታፊ በሆነ መልኩ አሁን ግን ጊዜያዊ የሆነ የፖለቲካ ተቀባይነትን ለማግኘት መጥሪያ ደውል ብቻ ለማድረግ ተዛንፏል ያሉትን የኃይል አሰላለፍ ለጊዜው ለማስተካከል ያመጡት ምን ያለው ወር ሊሆነው ደርሷል ቢያንስ ወደ ወር አካባቢ ነው ምን ያህል ተቀባይነት አግኝተዋል ብለው የትም አይደርስም አሁን ያ ይቀበለዋል ይደሰትበታል ብለው አስቦት የነበረው ህብረተሰብ ነቅቷል ህገ መንግስቱን ሊያሻሽሉ ነው ይሄንማ የሚያረጉ ከሆነ እንደግፋቸው ብሎ ከጎናቸው እንደሚቆም አድርገው ነበር ያሰቡት ያ እንዳልሆነ አይተዋል ነቅቼበታለሁ እስካሁን ያታለሉኝ ይበቃል አሁን ይሄን ለምን እንዳመጡት ገብቶኛል ብሎ ሰው በዚህ ምክንያት ሊደግፋቸው አልቻለም ስለዚህ ሙከራው ከሽፏል በማል ደግሞ እስቲ ወደ እርሶ ልመለስ አቶ ልደቱ ብዙ ጊዜ እንደውም ሶስተኛ ሐሳብ ወይ ደግሞ ማዕከላዊነት የሚል ሐሳብ ነው ረጅም ጊዜ የሚያራምዱት የሚታወቁበት የሚነሱበት በጣም ፖፑላር የሆኑበት የ97 ምርጫን ጨምሮ ግድለም ይሄን ነገር ወደ ኤክስትሪም ወደ ጽንፍ ጎትተን እቺ ነገር ማፍረስ አያስፈልግም ተረጋግተን መገንባት ነው ያለብን የሚለው ሐሳቡ እንደውም እንደ ከሃዲውላ ተቆጥረው ልደቱ የሚባል ሞባይሉላ ነበር እንደሚንሸራተት አዎ ምን ማለት ነው እና እስከ ቅርብ ጊዜ እስከ ባለፈው 3-4 አመት ከዛሬ ምናልባት ጽንፈኛ ብለው ሊጠሯቸው ከሚችሉ የኦሮሞ ፖለቲከኞች ሁላ ጭምር በጣም የሚቀራረቡ ሐሳብ ነበሩት ምናልባት ወደ አሜሪካ ከመጡ በኋላ እንደዚህ አይነት በጣም የከረረ አመለካከት ይዘው የመጡት የሚባለው ነው ኢንኮት ይሄን ሐሳብ ይዘው የመጡት እስካሁን ያልነበራቸውን ወይ ደግሞ ያልታየባቸውን ሰብዕና ያንጸባረቁት በአሁን ጊዜ በኢትዮጵያ አንድነት ወይንም ደግሞ በአማራው ኢሊት ወይ በኢትዮጵያ አንድነት የፖለቲካ ሊደርሺፕ ውስጥ ቫክዩም ወይ ደግሞ ክፍተት ስላለ ቀልብ ገዝተው ይሄንን ክፍተት ለመጠቀም ነው ሊደርሺፑን ቴክ ኦቨር ለማድረግ ነው የሚሉት አሉ ሚዛን ይደፋል እንዴት ያለው ቆይ መደምደሚያ ላይ ከመሄዳችን በፊት መደምደሚያ አይደለም የተለያዩ ኮንክሉዥን እና ፕሬሚስ ኮምፓቲብል ካልሆነ ውጤቱ ፋላሲ ነው የሚሆነው ስለዚህ መጀመሪያ መነጋገር ያለብን አዲስ የሆነ እስካሁን የማልታወቅበት አክራሪ ሐሳብ ይዤ መጥቻለሁ ወይስ አልመጣሁም ነው ጥያቄ ይዤ መጥተሃል ይሄ ሐሳብም ይሄ ነው ተብሎ ከተነገረኝ ወደ ሁለተኛው ጥያቄ እንሄዳለን ንገረኝ ካል አዲስ እንዲ ለምሳሌ እንዲ አንድ ላይ ጨፍልቀው ጽንፈኛ የኦሮሞ ፖለቲከኞች የሚል እነማንን እንደሚሉ ምናልባት እርሶስም ባይጠሩ ኦዲየንስ ኦኬ እንትናን ለማለት ፈልገው ነው ብሎ የራሱ ጀጅመንት የሚያስቀምጠው ሊኖር ይችላል በዚህ ደረጃ ግን አቶ ልደቱ ጽንፈኛ የኦሮሞ ፖለቲከኞች ያሉበትን ታሪክ ነው ሰምቻለሁ እኔ አላተሶ ጽንፈኛ የሚሉት ደግሞ ሰው የኔ ሊደርሺፕ ነው ኢቭን ናሽናሊስቶች ናቸው ብሎ የሚያስበው እንደውም በመፈልገው ደረጃ ጥያቄን አላቀርቡልኝም አሳንሰውብኛል ብሎ ኦሮሞ ህዝብ ሊያስብም ይችላል እና ከዚህ አንፃር ሲታይ አሁን የመጡበት ደረጃ ከዚህ ቀደም ከነበረው የተለየ ነው ብለው የሚያዩ አሉ ወይ ደግሞ እንደዚህ አይነት ጀጅመንት ላላቸው ሰዎች ምንድነው የእርሶ ኮሜንት በነገራችን ላይ የኢትዮጵያ የፖለቲካ ችግር ቁልፍና መሰረታዊ ችግሮች ሁለት ናቸው ጽንፈኝነትና ብሔርተኝነት ብዬ መጻፍ መናገር መከራከር ከጀመርኩ ቅድም እንደነገርኩ ቢያንስ 22 አመት ሆኖኛል ቢያንስ የዛሬ 16 አመት የጻፍኩትን ምርሎስ መጽሐፍ ሄደህ ብታይ የኦሮሞ ጽንፈኞች ናቸው ብለው አያውቁም አዳምጠኝ እነዚህ ጽንፈኞች ደግሞ በሁለት ነው የምከፍላቸው የንዑስ ብሔርተኞች አሉ የኢትዮጵያኒስት ብሔርተኞች አሉ ብዬ ነው የምላቸው ንዑስ ብሔርተኛ ውስጥ ስንገባ በዋናነት የምናገኘው በዋናነት በኢትዮጵያ ተጨባጭ ሁኔታ ሶስቱ አካላት ውስጥ ነው የኦሮሞ ጽንፈኞች አሉ የአማራ ጽንፈኞች አሉ የትግራይ ጽንፈኞች አሉ በዋናነት የኢትዮጵያን ፖለቲካ እያሽከረከሩ ያሉት እነዚህ ናቸው አሉ ጽንፈኛ በሶማሌ ደረጃ በደቡብ ደረጃ የለም ይያልኩ አይደለም በዋናነት ይሄን በማንኛውም ንግግሬ በማንኛውም ጽሁፌ ውስጥ መለስ ብለህ ታገኘዋለህ አዲስ ያልኩት ነገር አይደለም አንድም እዚህ ውጭ ሀገር ከመጣው በኋላ በተናገርኳቸው በጻፍኳቸው አዲስ ያራምኩት አቋም የለም ካለ ንገረኝ
ነግረህኝ ካሳመንከኝ ወደ ሁለተኛው ለምን ይሄ ሆነ ወደሚለው እንሄዳለን። አየህ ከሌለ ግን አሁን ለምሳሌ በባለፈው ጽሁፎ በተለይ ከኦሮሞ ብሎክ ብዙ ሰው እንዳልተደሰተ በደንብ ያውቃል። ያ እኮ የኔ ችግር አይደለም። የኦሮሞ ብሔርተኞች ብዬ ጠቅሻለሁ። አዳምጠኛ። አብዛኛዎቹ የኦሮሞ ብሔርተኞች ወይም ኤሊቶች ጽንፈኛ ያለው እኛን ነው ብለው ከወሰዱ ችግሩ የኔ አይደለም የነሱ ነው። ኦኬ ኢትስ ኦኬ። ማንንም ይሁን ለምሳሌ እስካሁን እኔ እንደሰማው ከኦሮሞ ፖለቲከኞች ወይ ደግሞ ከኦሮሞ ኤሊቶች አቶ ልደቱ ያለው ትክክል ነው ያለ ሰው ወጥቶ አላየውም። ብዙ ፖለቲከኞች ግን ሐሳቡን ተችተዋል። ከዚህ አንፃር ነው እያልኩ ያለሁት። ከዚህ አንፃር በዚህ ወንድሜ የኦሮሞ ብሔርተኞች ውስጥ ይሄን ሐሳብ ደግፎ ሰው አለመቆሙ የድክመት መገለጫ ነው እንጂ የጥንካሬ ምልክት አይደለም። ኦኬ እሱ ድክመት እሱ አይደለም። አሁን ወደዛ ስማ፣ ለኦሮሞ ህዝብ በትክክል የሚያስብ የኦሮሞ ብሔርተኛ አሁን ካለ እውነቱን ልንገርህ መመጻደቅ አይሆንና የኔን ሐሳብ ነው ማዳመጥ ያለበት። እኔ ምንድነው እያልኩ ያለሁት ቤተ መንግስት ያለው መንግስት የኦሮሞ መንግስት ነው አትበሉ ነው እያልኩ ያለሁት። ይሄ ስህተት ነው። አዲስ አበባን ህጋዊ ባልሆነ መንገድ ተገቢ ባልሆነ መንገድ የኦሮሞ ህዝብ ብቻ ነው አትበሉ። ይሄ ከሌላው ህዝብ ጋር ያጋጫችኋል። ለኦሮሞ ተቀንጠይ ማለት እንጂ እኮ ጽንፈኝነት አይደለም። በእኔ ባንተ እይታ ላይ ሆን ይችላል። እኔ ግን አቶ ልደቱ የሸሚዝ ነው ካሉ እንዴት ጽንፈኝነት ይሆናል? አቶ ልደቱ ይኸውልህ ተነጋግረናል። ይሄን ሸሚዝ በ20 ብር ወይም በ30 ብር ራሴ ገዝቼ ነው የለበስኩት። የኔ ነው ስል አሳማኝ የሆነ በቂ ምክንያት አለኝ። አንድ አካል የፖለቲካ አካል ማለት ነው አንድን ከተማ ወይም አንድን ክልል የኔ ነው ሲል ማቅረብ ያለበት ሪሲት ምንድነው? ታሪካዊ ዳራ አለ። ቋዳምጠኝ ህግን ነው የሚያቀርበው። ቅድም ተወያየንና የኢትዮጵያ ህገ መንግስት አለ ወይ እንዲህ የሚል አልኩ። የለም። የኦሮሚያ ህገ መንግስት አለ ወይ ልትነግረኝ አልቻልክም። እኔ ግን አለ እሱን ቋዳምጠኛ። ስለዚህ ጽንፈኝነት በመረጃ ያልተደገፈ በስሜት ብቻ የሚራመድ አቋም ነው። ስለዚህ አዲስ አበባ የኦሮሚያ ናት የሚለው ስሜት ነው እንጂ ህጋዊ ድጋፍ የለውም። ይሄ ጽንፈኝነት አመለካከት ነው። ይሄ አመለካከት ደግሞ ከማንም በላይ ለኦሮሞ ህዝብ አይጠቅመውም። ለምን? አዲስ አበባ የሁላችን የጋራ ናት ብሎ የሚያምነው ህዝብ ይሄ የኦሮሞ ህዝብ አስተሳሰብ ነው ከተባለ በኦሮሞ ህዝብ ይከፋል ያለ አግባብ ማለት ነው። ይሄ ትክክል አይደለም። በተደጋጋሚ ምሳሌ ተናግሬያለሁ። በንጉሱ ጊዜ በደርግ ጊዜ የነበሩት ስርዓቶች ያለ አግባብ የአማራ ስርዓት ተደርገው በመወሰዳቸው አማራው ህዝብ እስካሁን ድረስ ዋጋ እየከፈለ ነው። 27 ዓመት በስልጣን ላይ የነበረው መንግስት የኢህአዴግ መንግስት ያለ አግባብ የትግራይ ህዝብ መንግስት ተደርጎ በመወሰዱ የትግራይ ህዝብ ከፍተኛ ዋጋ ከፍሏል። አሁንም እየከፈለ ነው። እንዴት ከዚህ አንማርም? አሁን ደግሞ በስልጣን ላይ ያለው መንግስት የብልጽግናን መንግስት የኦሮሞ ህዝብ መንግስት አድርገን ያለ አግባብ ሌብል በማድረግ የኦሮሞ ህዝብ ዋጋ እንዲከፍል እያደረግነው ነው። ይሄ ትክክል አይደለም፣ ለህዝብ አይጠቅምም ብሎ መከራከር ለኔ ለኦሮሞ ህዝብ ጥብቅና መቆም ነው። ለኦሮሞ ህዝብ ወገንተኛ መሆን ነው ይሄ። ስለዚህ እንዲህ ማለቴ የኦሮሞን ህዝብ በመጥላት ወይም በጽንፈኝነት አይደለም ሊያስወቅሰኝ የሚገባው። ይህ አመለካከት በእኔ እምነት ለኦሮሞ ህዝብ በከፍተኛ ደረጃ የሚጠቅም ነው። የኦሮሞ ብሔርተኞች ማዳመጥ ካለባቸው ይሄን አስተሳሰብ ነው አሁን ማዳመጥ ያለባቸው፣ መግዛት ያለባቸው። እሺ ወደ ሐሳቡ ልመልሶት። አይ ዶንት ኖ ወይ መመለስ ካልፈለጉ እንዘለው። ምን ችግር የለውም፣ አስታውሰኝ። ያንን ጽሁፍ ያቀረቡት በዛ ደረጃ በጣም የኢትዮጵያ አንድነትን ኢንተረስት ወይ ደግሞ የአማራውን ኢንተረስት በአመዘነ መንገድ ያንን ጽሁፍ ያቀረቡበት ምንድነው የአማራው ኢንተረስት? በተለየ ሁኔታ አዲስ አበባ እኮ የኦሮሞና የአማራ ተካሮ ነው እኮ ማንንም እና የአማራ ነው ብዬ ጻፍኩ እኔ አላሉ ካላልኩኝ ከምን አመጣው? ለአማራ በተለይ ምን ብያለሁ? የሐሳቡ ገዢ በእርግጠኛነት የኢትዮጵያ አንድነት ቡድኑ ነው የሚገዛው ይሄን ሐሳብ እና እንጂ ኦሮሞ ማንንም አይገዛም። እኔ እኮ አሁን ክርክርህ ምን አልከኝ? ለአማራነት የሚያደላ ሐሳብ አልከኝ። የትኛው ነው ለአማራ የሚያደላው? እኔ አዲስ አበባ የአማራ አላልኩም። ሁለቱ ማርኬት የትኛው ማርኬት ነው የገዛውት ያንን ሐሳብ? ለምሳሌ ምኑን ጽሁፉን ካወጡ በኋላ አሰስመንት አድርገዋል ብዬ አስባለሁ። እሺ የትኛው ፖለቲከኛ ገዛውት?
ምን ማለት ነው? የአዲስ አበባ ህዝብ ገዝቶታል። የጋራችን ነው የሚለው የኢትዮጵያ ህዝብ ገዝቶታል። እርግጠኛ ነኝ ቋዳምጠኝ በነፃነት የመናገር መብት ቢያገኝ የኦሮሞ ህዝብ ይገዛዋል። ለምን? የኦሮሞ ህዝብ ከሌላው ህዝብ ጋራ በወዳጅነት በፍቅር በአንድነት ነው መኖር የሚፈልገው። አንድን ከተማ በተለየ ሁኔታ የኔ ናት ብሎ ከሌላው ህዝብ ጋራ ጠብ ውስጥ የሚገባበት ፍላጎት የኦሮሞ ህዝብ ሊኖረው አይችልም። ምናልባት በዛ ጽሁፍ የኢትዮጵያ አንድነት ወንድሜ ትደክማለህ እንጂ እኮ አንቀጽ ጠቅሰህ አንድ ሐረግ አንድ አረፍተ ነገር ይሄ ሐሳብ ትክክል አይደለም ብለህ አልጠቀስክልኝም። በደፈናው ነው የምትናገረው። ይሄን በደፈናው የምትናገረው በአንተ የተጀመረ አይደለም። ወጥተው ይሄን ጽሁፍ ለመተቸት የሞከሩ ጽንፈኛ የኦሮሞ ብሔርተኞች በሙሉ አንድም ሐሳብ መዘው መከራከር አልቻሉም። ቢችሉ ኖሮ ያዳምጠኝ ቢችሉ ኖሮ ልክ እንደኔና እንዳንተ ከኔ ጋር አቀርበው መከራከር ይችሉ ነበር። ስጋብዛቸው ስጠይቃቸው ፈቃደኛ ሌላ ሰው ቢመጣና አብሮ ለመከራከር እኔ በአደባባይ ስጠይቅ ነው የከረምኩት። አንድ ሰው ነው ስማ ቆይ ልንገር፣ አንድ ሰው ነው ፈቃደኛ የሆነው ዶክተር ሄኖክ ጋቢሳ ብቻ ነው ፈቃደኛ የሆነው። አመሰግነዋለሁ። ለኦሮሞ የሚያስፈልገው ፖለቲከኛ የሱ አይነት ነው። አይ ሌላ ሰው ካገኘው እኔና ሄኖክ ቀርበን በሁሉም ሐሳብ አንድ አይነት ሐሳብ አይደለም ያለው። በጥቂት ነገሮች ግን ተግባብተናል። ያንተ ነው የሚፈልግ ሰው ካለ ግን እሱ ፈቃደኛ ነው። እኔ ይሄ በአደባባይ የሚታወቅ አይደለም። ለምን ትጠይቀኛለህ? እኔ ስማ ይሄ እኮ የኔ ብራንድ ነው እኮ የምታወቅበት ነው። አንተ ሚዲያም ላይ እኮ አሁን የቀረብኩትኝ እኮ የኦሮሞን ኮዝ የሚያራምድ ሚዲያ እንደሆነ አውቃለሁ። ግን ደግሞ የኦሮሞ ጉዳይ ይመለከተኛል ብዬ ስለማምን ነው የቀረብኩት። ስለዚህ ማንኛውም የኦሮሞ እኔ ጥያቄዎችን ነው እንጂ በሐሳብ እንደዛ ከጥያቄም በላይ እየተከራከርከኝ ነው። እኔ ጋራ መከራከር የሚፈልግ የኦሮሞ ብሔርተኛ ኤሊት ካለ እኔ ደስታውን አልችልም። ታንክ ዩ ምናልባት ጥያቄን እንትን አፕዴት ላድርገውና በዛ ጽሁፍ ደከመለው ነው እኔ ጽሁፍ ባል ነገር ዝም ብለህ በደፈናው ብትናገር ዋጋ የለውም። እሺ እንደፍላጎት እንደ ኢንቴንሽኑ አሉት እርሶ ምን ነው የኢትዮጵያ አንድነት የፖለቲካ ቫኪዩም ሊደርሺፑን ለመጠቀም ምን ማለት ነው? እኔ እኮ እስካሁን ከፖለቲካ ትግሉ እኮ አልወጣሁም። አዲስ ነገር እኮ አይደለም እየተመኘሁ ወይም እየፈለኩ ያለሁት። እኔ የኢትዮጵያ የፖለቲካ ሂደት ውስጥ ላለፈው 32 ዓመት ተሳታፊ ነኝ። አሁንም ራሴን እንደ ፖለቲከኛ ነው የምቆጥረው። ከፖለቲካ ትግሉ በተወሰነ ደረጃ የራኩት በህገወጥ መንገድ ፓርቲያችንን የወቅቱ መንግስት ስላፈረሰው ነው። አሁንም ቢሆን ወደፊት ኢትዮጵያ ውስጥ በግልም በድርጅትም ደረጃ መታገል ፈልጋለሁ። ይሄ አዲስ ነገር አይደለም። አሁን ድርጅት የለኝም ማለት ግን ወደፊት አይኖረኝም ማለት አይደለም። ትግል ነው። አፍርሰውታል። እንደገና ደግሞ አዲስ ፓርቲ ለማቋቋም እንሞክራለን። ምናልባት ደግሞ እንችላለን ብዬ ነው የማምነው። ስለዚህ እንዳዲስ ለምን ትጠይቀኛለህ? ምንም አዲስ ነገር ይዤ እኮ አልመጣሁም። እኔ ፖለቲካ ውስጥ አዲስ መጣ አይደለሁም። ብዙዎቹ አዲስ መጥ ናቸው። እውነቱን ልንገርህ ኮንሲስተንትሊ 32 ዓመት በዚህ ትግል የቀጠለ ሰው ነምበር 1 እኔ ነኝ በኢትዮጵያ ፖለቲካ። ልታቀርብ አትችልም ሌላ ሰው። ምናልባት በቅርብ ጊዜ አንድ የፖለቲካ ስብስብን የኢትዮጵያ አንድነት ፖለቲካ ስብስብን እንዲመሩ ተጋብዘዋል ወይ ደግሞ ሐሳብ ቀርቦሎታል? እስካሁን የጋበዘኝ የለም። ቢጋብዘኝ ግን ደስ ይለኛል። ኦኬ እንደ አንድ ላይ እንደ የለም ፍላጎቶች እንዳሉ ሙከራዎች እንዳሉ አውቃለሁ በተበታተነ ሁኔታ። ይሄ ነገር እንደዚህ ነገር ስለሰማው ነው የምጠይቀው። የለም ቢኖር እኮ እኔ ምንም እኮ የሚያሳፍር ፍላጎቴ ስለሆነ የሚያሳፍር ነገር እኮ የለም። ነግርህ ነበረ። አሁንም ፍላጎት አለኝ። ኢትዮጵያ ውስጥ ያሉ በኢትዮጵያ አንድነት የሚያምኑ በዜግነት ፖለቲካ የሚያምኑ የፖለቲካ ኃይሎች ደካማዎቹ ተጠናክረው የተበታተኑት አንድ ሆነው በግለሰብ ደረጃ በቡድን ደረጃ የተበታተኑት ሁሉ ወደ አንድነት መጥተው ይሄ የዜግነት ፖለቲካ የሚያምነውን ህብረተሰብ ሊወክል የሚችል አንድ ጠንካራ የሆነ ኢትዮጵያኒስት ፓርቲ ቢያቋቁሙ ተገቢ ነው ብያምናለሁ። በዚህ የሚያምኑ ከሆነ ኢዜማ የዜግነት ፖለቲካን ለማራመድ ብዙ እሱ ምርሳው ማለት ኢዜማ ለኔ ፓርቲ አይደለም። ለምን ቀራችሁ ታዲያ? እንደዛ ከሆነ ምን አልከኝ? እንደዛ የሚያስቡ ከሆነ ኢዜማ ላይ ብዙ ፓርቲዎች የዜግነት ፖለቲካን ለማራመድ አንድ ላይ ተሰባስበው መጥተው ነበር። እንደዛ ከሆነ አቶ ልደቱና ኢዴፓ ለምን ከውስጡ ቀሩ? ይዛኔ ኢዴፓ ማን ነው? ብልጽግና ማን ነው? ኢዜማ የራሱ ማንነት ያለው የራሱ አቋም ያለው ፓርቲ አይደለም። የብልጽግና ተቀጥላ ነው። ስለዚህ እኔ ብልጽግና የመሆን ፍላጎት የለኝም። ምክንያቱም ከብልጽግና ጋር ማለባባቸው ብዙ አጀንዳዎች አሉ። ስለዚህ ኢዜማ ውስጥ መግባት ቢቻል እንደውም የሚሻለው መንግስት የሆነው ብልጽግና ውስጥ መግባት ይሻላል። ኢዜማና ብልጽግና አገሪቱ ውስጥ ቁልፍ በሚባሉ የፖለቲካ ጥያቄዎች ልዩነት የላቸውም። ለዚህም ነው እየፈረሰ ያለው አሁን የህዝብ ተቀባይነት ያጣው። ስለዚህ ኢዜማ ውስጥ የሚያስገባኝ ምንም ምክንያት አልነበረም።
ኦኬ ያልገቡበት አሁን የሆነውን ሂደት በአመክንዮ አስበው ነበር ማለት ነው። ይሄ እንደሚሆን ምንም ጥርጥር አልነበረኝም። ከመጀመሪያው አውቃቸዋለሁ። ሰዎቹ የፖለቲካ አመለካከታቸውን ባህላቸውን ጠንቅቄ ያውቀዋለሁ። ምክንያቱም አብዛኛዎቹ ጋራ በተለያየ መንገድ ከዚህ ቀደም አብሬ ሰርቻለሁ። ኦኬ ሌላኛው አሁን ባለው ወቅታዊ ሁኔታ በተለይ ከዚህ ቀደም እንደሚታወቀው በኢትዮጵያ ኦርቶዶክስ ቸርች መካከልና በተለይ በሲኖዶሱ መካከል ውዝግቦች ነበሩ። በዛ መንግስትም ይወቀስ ነበር። ደሴም አሁን ደግሞ በሙስሊሙ ማህበረሰብ በኩል ወደ 20 የሚሆኑ መስጊዶች መፍረሱንና በዚህም መንግስት ተጠያቂ የሚያደርጉ አካላቶች አሉ። መንግስት ደግሞ ህገወጥ ግንባታዎች ናቸው የሚል በአጠቃላይ ጉዳዩን እየተከታተሉ ከሆነ እንዴት አዩት? ትክክል አይደለም። አቋሜን በተለያየ መልኩ ገልጫለሁ። በአንድ በኩል በህገወጥ ቤቶች ምክንያት በገፍ ህብረተሰብን የማፈናቀል እንቅስቃሴ መቆም አለበት። ቤት ከማፍረስ ያለፈ ነው አሁን በመንግስት በኩል እየተወሰደ ያለው እርምጃ። የተፈናቀሉት ሰዎች ከግማሽ ሚሊዮን የማያንሱ ናቸው። አንድ የሰብአዊ መብት ድርጅት ባወጣው ሪፖርት 111,000 ቤቶች ናቸው የፈረሱት። ይሄ ማለት በአማካኝ አንድ ቤት ወይም አንድ አባወራ 5 ቤተሰብ አለው ብንል ከግማሽ ሚሊዮን ህዝብ በላይ ነው የተፈናቀለው። ይሄ ህገወጥ ቤት ከማፍረስና ካለማፍረስ በላይ ነው። ህብረተሰብን እንደ ህብረተሰብ የማፈናቀል የሶሻል ኢንጂነሪንግ የዲሞግራፊ ለውጥ እንቅስቃሴ ነው። ስለዚህ በዚህ ምክንያት ተቃውሜያለሁ። ልክ ቅድም በሰላም ጉዳይ እንዳነሳ ነው ሁሉ ከዚህ ውስጥ አብዛኛው ህገወጥ ግንባታ ነው እንኳን ብንል ህገወጥ ግንባታ እንዲስፋፋ በማድረግ ረገድ ዋናው ተጠያቂ ራሱ መንግስት ነው። መንግስት የዜጎችን መጠለያ ማግኘት መብት ቢያከብር ኖሮ ችግራቸውን ቢፈታ ኖሮ ህገወጥ የሆነ ግንባታ እንዳይስፋፋ ያለውን ኃላፊነት እና ግዴታ በአግባቡ ቢወጣ ኖሮ በዚህ ደረጃ ህገወጥ ቤቶችን ሊኖሩ አይችሉም ነበር። ነገር ግን ከዛ ያለፈ ነው። አንድ ይሄ ነው። ሁለተኛ በሃይማኖት ድርጅቶች ውስጥ ቀጥተኛ የሆነ በታሪካችን አይተነው ከምናውቀው ይሄ በ32 ዓመቱ ማለት ነው ወይም ደግሞ ከደርግ ጊዜ ጀምሮ በላይ መንግስት በሃይማኖቶች ላይ ጣልቃ ገብነቱን እያሳየ ነው በገሃድ በአደባባይ። ስለዚህ ሁለቱንም ትልቆቹን የሀገሪቱን ሃይማኖቶች የመቆጣጠር ስራ ነው እየሰራ ያለው። በዚህ ምክንያት ከአማኞቹ ጋር ግጭት ውስጥ እየገባ ነው። ቤተክርስቲያኖች፣ መስጊዶች እየፈረሱ ነው። ምዕመናን አማኞች እየተገደሉ ነው። ይሄ ከህዝቡ ጋር ከፍተኛ የሆነ ቅራኔ ውስጥ እየከተተው ነው። ይሄም ትክክል አይደለም ብዬ አምናለሁ። ምናልባት እነዚህ አይነት ውጥረቶች በምንድነው ሊፈቱ የሚችሉት? በተለይ ከእምነት ጉዳይ አልፎም ፖለቲሳይዝ ተደርገዋል እምነቶቹ። ምንድነው መንግስት ራሱ የሃይማኖት ድርጅቶችን ለፖለቲካ አጀንዳ መጠቀሚያነት በሚጠቀምበት ሁኔታ ሌሎች ኃይሎች ጣልቃ እንዳይገቡ ማድረግ አይችልም። በሩን ሊዘጋ የሚችለው እሱ የእምነት ነፃነትን አክብሮ ራሱን ከሃይማኖት ንክኪ ነፃ ማድረግ ሲችል ነው። እሱ ጣልቃ እየገባ እየተቆጣጠረ የፖለቲካ አጀንዳ ማስፈጸሚያ ካደረጋቸው ግን ሌሎች ኃይሎችም የመግቢያ በር ነው የሚከፈትላቸው። ይሄም ወደ ምን ይወስደናል? ወደ አጠቃላይ ቀውስ ነው የሚወስደን። መንግስት ይሄን ነው እያደረገ ያለው። በሁሉም ጉዳይ እጁን አስገብቶ ለመቆጣጠር የሚያደርገው ሙከራ ወደ ህግ አልባነት ወደ ቀውስ እየወሰደን ነው። ስለዚህ መጀመሪያ ህግን የማስከበር እና የማክበር ኃላፊነት የሱ መሆኑን መገንዘብ አለበት። ይሄ መንግስት ግን አብዛኛዎቹ ወንጀሎች የህግ ጥሰቶች በመጀመሪያ የሚጥሰው እሱ ነው። በመጀመሪያ የሚፈጽመው እሱ ነው። መንግስት በዚህ ደረጃ ህግ እየጣሰ ህገ ወጥ የሆነ አገሪቱ ውስጥ ህግ ማስከበር አይችልም። ህግ አስከባሪ የምትሆነው መጀመሪያ አንተ ህግ አክባሪ ስትሆን ነው። ራስህ ህገ ወጥ ሆነህ ህገ ወጥነትን ኢትዮጵያ ውስጥ ልትከላከል አትችልም። ኢትዮጵያ ውስጥ አሁን በዋናነት ህግ እየጣሰ ያለው ህገ ወጥ ስራ እየሰራ ያለው መንግስት ነው። እንዲህ ያለ መንግስት በስልጣን ላይ ባለበት ሁኔታ አገርና ህዝብ ህግ አክባሪ ሊሆን አይችልም። የህግ የበላይነት ሊሰፍን አይችልም። ሰላምና መረጋጋት ሊሰፍን አይችልም። ስለዚህ ዋናው ተጠያቂ ለዚህ መንግስት ነው። መንግስት በህገ መንግስት የተቀመጠውን ኃላፊነቱን አንብቦ ተረድቶ በአግባቡ የማይሰራ በመሆኑ ነው ይሄ ሁሉ ችግር እየተፈጠረ ያለው። ጊዜውን የሚያጠፋው፣ ጉልበቱን የሚያጠፋው፣ አጠቃላይ ትኩረቱን የሚያጠፋው በሌሎች ጉዳዮች ነው። ቅድም ጠቅሼልሃለሁ። በቤተ መንግስት ግንባታ ነው፣ በጽህፈት ቤት እደሳ ነው፣ በችግኝ ተከላ ነው፣ በፓርክ ግንባታ ነው። በእውነት አሁን የኢትዮጵያ መሰረታዊ ችግሮች እነዚህ ናቸው። ፓላስ ቤተ መንግስት ግንባታ ነው የኢትዮጵያ ህዝብ ወቅታዊ ችግር አይደለም። በሚሊዮን የሚቆጠሩ ስራ ፈቶች ወይም ስራ አጦች ባሉበት ሀገር 20 ምናምን ሚሊዮን የተራበ ህዝብ ባለበት ሀገር በ30 በ40 ሚሊዮን የሚቆጠር ህዝብ ከድህነት ወለል በሆነበት ሀገር ላይ አንድ መንግስት ሙሉ ጊዜውንና ትኩረቱን
በፓርክ ስራ ላይ ከዋለ፣ በቤተ መንግስት ግንባታ ላይ ከዋለ፣ በችግኝ ተከላ ላይ ካደረገ፣ በህዝብ ግንኙነት ስራ ላይ ከዋለ መንግስት አይደለም። አገርም ወደ ተረጋጋ ሁኔታ ይቅርና ብልጽግና ማለት ነው ወደ ተረጋጋ ሁኔታ ሊያስገባ አይችልም። አሁን ኢትዮጵያ ውስጥ እያየነው ያለነው ሁኔታ የዚህ መገለጫ ነው። እናሳጥረው ሰዓታችን የመጨረሻው ጥያቄ ነው። የመጨረሻው ጥያቄ እስር ቤት እያሉ ፍርድ ቤት ሲቀርቡ እኔም በሌላ ሚዲያ እያለው መጥቼ በብዛት ዘግብ ነበር። ከጠበቆቻችሁም ከኢዴፓ አመራሮችም በብዛት ሲቀርብ የነበረው ጤናቸውን ራሱ ለመታከም አልቻሉም። አሁን ለመመላለስ ወደ አሜሪካ ግዴታ አለባቸው፣ ሐኪማቸውን መከታተል አለባቸው የሚል አመክንዮ ለፍርድ ቤት ሲቀርብ እንደነበረ በደንብ አስታውሳለሁ። በቅርብ ደግሞ በተለይ ከአቶ ግርማ የሽጥላ ግድያ በኋላ በሽብር ከተከሰሱ አንዱ እርሶ ኖት። ይሄንን ከሰሙ በኋላ ደግሞ ወደ ሀገር ቤት ሄዳለሁ ብለው ነበር። በሰላም ነው? ምን አሰቡ? ምን ይሄንን አስወሰኑት? በግድ ካልወጣው ብለው ሊታሰሩ ነው ሲባሉ በሩቅ ሄጄ ደግሞ ካልታሰርኩ ነው ወይ ምንድነው የሚሉ አሉ። እንዴት ነው? በመጀመሪያ ደረጃ በግድ ካልወጣው አላልኩም። ቀጠሮ ስለነበረኝ መውጣት ነበረብኝ። የወጣሁት ግን ውጭ ሀገር ለመኖር አይደለም፣ ታክሜ ለመመለስ ነው። ስለዚህ አሁን ክስ ተመሰረተም አልተመሰረተም ወደ ሀገር የመመለሴ አይቀርም ነበር። አዲስ ያደረገው ምንድነው? ሕክምናዬን ከመጨረሴ በፊት በሽብርተኝነት እንደተፈረጅኩኝ ወይም እንደምፈለግ መንግስት በሬዲዮ በቴሌቪዥን ገለጸ። ስለዚህ እኔ ሽብርተኛ አይደለሁም። ከሽብርተኝነት ጋራ ሊነካካ የሚችል ምንም አይነት ድርጊት ፈጽሜ አላውቅም። እንደውም ባለፈው የዛሬ 3 ዓመት በፊት ፈጽመው ነው የታሰሩት አይደለም። እና ምን አልከኝ? ምን ለየው ታዲያ ከአሁኑ ጋር እንዴ? እኔ ይለያል አልኩኝ እንዴ? ገባኝ። የማይለይ ከሆነ መታሰሩ አይቀርም ማለት ነው። አዎ። እና ብታሰርስ ምን ችግር አለው? ያኔ ለመታሰር ነው የሚሄዱት? ለመታሰር አይደለም የሚሄደው። አገሬ ስለሆነ አገሬ መኖር አለብኝ። ምን እንደሚጠብቁት ለምሳሌ ኤርፖርት ሲሄዱ፣ ለምሳሌ አሁን ከዳላስ ኤርፖርት ተሳፍረው ሄዱ፣ አዲስ አበባ ቦሌ ኤርፖርት ወረዱ እንበል። አዎ። ምን እንደሚጠብቁት ኢትዮጵያ ውስጥም ሆኜ በየጊዜው የነበረው መንግስት ምክንያት ፈልጎ ሊያስረኝ እንደሚችል እያወቁ ነው። ለዚህም ነው 6 ጊዜ የታሰርኩት። 10 ጊዜ ተከስሻለሁ፣ 6 ጊዜ ታስሬያለሁ። በሁሉም ግን ነፃ ነው የወጣሁት። ምን የተለየ ነገር አለ? አሁን ድሮ የነበረው አምባገነን መንግስት ነው። ያኔም ዋስትና አልነበረንም። አሁንም ያለው አምባገነን መንግስት ነው። አሁንም ዋስትና የለንም። በእስር ቤት የተጎዳውን ጤናዎትና ያለፈውን ጊዜዎትን የካሰውታል እንዴ? በነፃ መውጣቱ ይኸውልህ ወንድሜ፣ ሰላማዊ ታጋይ ስትሆን ለህግ የበላይነት የምትታገል ሲሆን እንዲህ አይነት ዋጋ መክፈል፣ እንዲህ አይነት ሪስክ መውሰድ የሚጠበቅ ነው። እኔ እድሜ ልኬን 32 ዓመት የፖለቲካ ትግል ውስጥ ስቆይ ከሪስክ ነፃ ሁኝ አይደለም፣ ዋስትና ኖሮኝ አይደለም ኢትዮጵያ ውስጥ የቆየሁት። በማንኛውም ጊዜ ልታሰር፣ ህይወቴን ላጣ፣ ልገደል እንደምችል እያወቅኩ ነው የኖርኩት። አሁንም የተለየ ነገር የለም። አሁንም ስልጣን ላይ ያለው መንግስት አፋኝ ነው እንዳልከው። ከዚህ ስመለስ በሽብርተኝነት ሊያስረኝ ይችላል። በፍትህ አደባባይ የምችለውንና አቅሜ የፈቀደውን ያህል እሟገታለሁ። ግን በብዛት ሰው እስር ቤት እንደዚህ አይነት ነገሮች ሲመጣ በተቻለ መጠን ከእስሩ ራቅ ማለትን ነው የሚመጣው። አሁን አቶ ልደቱ ይሄን እየሰማው ሄዳለሁ የሚለው ትንሽ ሞር አቴንሽኑን ፈልጎ ነው የሚሉ አሉ። ይሄው በፊትም እኮ ለምሳሌ ክሶች ሲመሰረቱብን ማለት ነው ብዙ ጊዜ ቪዛ እኮ ኪሳችን ውስጥ ይኖራል። በማንኛውም ጊዜ እኮ ወጥተን ሸሽተን መቅረት እኮ እንችላለን። ኤርፖርት እኮ ዝግ ነው። ይኸውልህ እኔ ሁልጊዜ ስከሰስ አንድ ቀውስ በተፈጠረ ቁጥር ልከሰስ እንደምችል እዘጋጃለሁ። ብዙ ጊዜ የመንግስት ባህሪ ምን እንደሆነ አውቃለሁ። ግን ቀውስ መጥቷልና ገና ያስረኛል ብዬ አስቀድሜ አልሸሽም። መሸሽ ግን ይችል ነበር፣ ድሉ ነበረኝ። በዛ መልኩ ወጥተው የቀሩ በጣም ብዙ ፖለቲከኞች አሉ። እኔ ግን እምነቴ እንደዛ አይደለም። አሁን ሌሎች እንደዚህ ያደርጋሉና አንተ ለምን አታደርግም ማለት የለብህም። ሌሎች ናቸው። እኔ ደግሞ ለመመለስ ምን አልከኝ? ሀሳቡን አልቀየሩም። ውሳኔው የጸና ነው። ለምን እቀይራለሁ? ሳልወስን ነው እንደ የምናገረው። ኦኬ፣ ምናልባት ከዛ ወዲህ ሀሳቡን በወቅቱ እንደገለጽኩት እኔ በሕክምና ላይ ነው አሁን ያለሁት። ስለዚህ መንግስት በቴሌቪዥን በሬዲዮ የተናገረውን ነገር ወስኖ በፍርድ ቤት ክስ ከመሰረተብኝ ሕክምናዬን ቢሆን አቋርጬ እሄዳለሁ። ነገር ግን አሁን ቆይ ልጨርስልህ። ጠበቃ ገዝቼ አሁን ጉዳዩን እየተከታተልኩ ነው። እስካሁን ክስ አልቀረበብኝም። ክስ ከተመሰረተብኝ ግን መቼውንም ጊዜ ቢሆን ተነስቼ ነው የምሄደው። ክስም ባይመሰረትብኝ ግን ሕክምናዬን ስጨርስ መሄድ አይቀርም። ምክንያቱም እዚህ የመጣሁት ለመኖር አይደለም። እኔ ለራሴ የገባሁት ቃል ኪዳን አለኝ። በቃ
ምናልባት እኔ ለራሴ ሕክምና ላይ ያለው በሰው ሀገር ያለው እንዴት አሸባሪ ይሉኛል ብለው በስሜታዊነትም ምናልባት እንደውም እስቲ ሄጄ ቡዱና ያለው ብለው ከሆነ ብዬ ነው። ስማ 32 ዓመት የወጣትነት እድሜን በፖለቲካ ትግል ያሳለፍኩ ቅድም እንዳልኩህ 6 ጊዜ የታሰርኩ 10 ጊዜ የተከሰስኩ ሰው እንዴት አሁን በስሜት ውሳኔ ወስናለሁ? እንደዛ ብሎ ነገር የለም። ኢትዮጵያ ውስጥ ያለውን አደጋ ሪስክ ሳላውቅ ቀርቼ አይደለም ስለዚህ አምኜበት የማደርገው ነገር ነው። ኦኬ ምናልባት እስካሁን በጣም ብዙ ነገሮችን ያነሳ ነው የተጣበበ ሰዓትም ነው ያለው። በጣም አመሰግናለሁ በዚህ ሰዓት ፈቃደኛ ስለሆኑ። እኔ ምናልባት ማንሳት የነበረብኝ በእኔ ስንፍና ወይ ደግሞ ረስቼ ያላነሳሁት እርሶም እንደ መልእክት ምናልባት ደግሞ በአግባብ አልተገነዘባችሁኝም ከኮንቴክስት ውጪ ያልኩትን እንዲህ ተገንዘባችሁኛል ብለው ማስተካከል የሚፈልጉ ካለ ነፃ ነው። ባጭሩ እኔ ፖለቲከኛ ነኝ። ከፖለቲከኛም ደግሞ ኃላፊነት የሚሰማኝ ፖለቲከኛ ነኝ። ሁለተኛ በኢትዮጵያዊነት ማምን ነኝ። ይሄ ማለት ምንድነው? ኢትዮጵያ ውስጥ ለሚኖር ለማንኛውም ዜጋ ተቆርቋሪ ነኝ ብዬ ነው የማምነው። አንዱን ደግፌ አንዱን ለመቃወም ለአንዱ አድልቼ ወይም ደግሞ ለአንዱ ወገንተኝነት እያሳየው ለሌላው ጠላትነት ለማሳየት ወይም ጥላቻ ለማሳየት የምፈልግ ሰው አይደለሁም። ያለፈው ታሪክ የሚያሳየው ያ አይነት የፖለቲካ አስተሳሰብ እንደሌለኝ ነው። ስለዚህ እኔ ደግሞ ፖለቲከኛ ነኝ። ሳጠፋ ስሳሳት መተቸት አለብኝ፣ መወቀስ አለብኝ። ያን ለመቀበል ዝግጁ ነኝ። ግን መወቀስም መተቸት ያለብኝም ራሴ በተናገርኩትና በሰራሁት ስራ ነው። ሰዎች ስለኔ በተናገሩት መሆን የለበትም። ሰዎች ስለኔ በጻፉት መሆን የለበትም። አንዱ ኢትዮጵያ ውስጥ ያለው ትልቁ ችግር ይሄ ነው። ለምሳሌ ቅድም የጠቀስከውን ጽሑፍ ጻፍኩ፣ ብዙ ጫጫታ ተፈጠረ። አንድም ሰው ግን ነጥብ በነጥብ ይዞ በአደባባይ ቀርቦ ሊሞግተኝ ይቻለ የለም፣ የፈለገም የለም። እንዳውም ኑ ቀርቡና ከኔ ጋር ተከራከሩ ስላቸው አንዳንዶቹ ኦሮምኛ ካልቻልክ በስተቀር ካልተናገርክ በስተቀር ካንተ ጋር እንከራከርም ያሉ። ይሄ ትክክል አይደለም፣ ለሁላችንም አይጠቅም። ስለዚህ ይቺ ሀገር ወደ ተረጋጋ ሁኔታ እንድትሄድ የምንፈልግ ከሆነ መጀመሪያ መደማመጥ አለብን፣ መከባበር አለብን። ከዛ በኋላ ደግሞ በሚያግባቡን ጉዳዮች በጋራ ለመስራት መሞከር አለብን። ችግሮቻችን ቅራኔዎቻችን ደግሞ በሰላማዊ መንገድ በውይይት በድርድር ለመፍታት መጣር አለብን። ወደድንም ጠላንም የወደፊት ዕጣ ፈንታችን አብሮ የሚወሰን ነው። ክፉም ደግም አብረን አሳልፈናል። ወደፊት የሚመጣው ክፉ ደግም ሁላችንም የሚመለከት ነው። ስለዚህ እኔ እንደዛ ብዬ ነው የማስበው እና ለማንኛውም እንኳንስ ህዝብና ለማንኛውም የፖለቲካ አሁን የጽንፈኛ የፖለቲካ ኃይሎች የኦሮሞም ይሁኑ የአማራም ይሁኑ የኢትዮጵያኒስትም ይሁኑ የትግራይም ይሁኑ በጣም አክብሬ የተቻሉ ግን አልጠላቸው ማንንም አንድ ሰው በጻፍኳቸው ጽሁፎች በተናገርኳቸው ንግግሮች ጠላት ብዬ ፈርጄ ተናገር ያለቀ አንድም ቀን ኢትዮጵያ ውስጥ ጠላት አለ ብዬ አላምንም። እኔን የፈለገ የሚጠላ እኔን ሊገል የሚፈልግ ኃይል እንኳን ቢኖር ጠላት ብዬ ፈርጄው አላውቅም። የኢህአዴግን ስርዓት 27 ዓመት ሙሉ ስታገል አቶ መለስ ዜናዊ ወይም አቶ ኃይለማርያም ጠላት ብዬ ፈርጃቸው አላውቅም። 5 ዓመት ከዶክተር አብይ ስርዓት ጋር ስታገል ዶክተር አብይን አንድም ቀን ጠላት ብዬ ፈርጃቸው አላውቅም። ኢትዮጵያውያን በጠላትነት መታየት የለብንም ብዬ ነው ማምነው። እንዲህ ብዬ ማምነውን ሰው ያለ አግባብ የህዝብ ጠላት እንደሆንኩ ኦሮሞ ጠል ትግሬ ጠል ብሎ በደፈናው ጭቃ መለቅለቅ ትክክል አይደለም፣ ለሁላችንም አይጠቅምም። ስለዚህ የሐሳብ ልዩነት ሊኖረን ይችላል፣ ማንግባባበት ነገር ሊኖር ይችላል። ይሄን ግን በውይይት ልንፈታው እንችላለን፣ በመከባበር ልንፈታው እንችላለን። ስናጠፋ ደግሞ መተቸት አለብን፣ ምንም ችግር የለውም። ሰው ነንና ከሰራ እናጠፋለን። እኔም ሰው ነኝ፣ ሳሳታለሁ፣ አጠፋለሁ። ያኔ በሐቅ በተናገርኩትና በሰራሁት ነገር ሊተቸኝ የሚፈልግ ሲኖር ለውይይት ዝግጁ ነኝ። ለመወያየት ደግሞ መወያየት በራሱ ግብ ስለሆነ አይደለም። የተሳሳትኩት ነገር ካለ ለመቀበል ስህተቴን ለማረም የበደልኩትም ያስቀየምኩትም ካለ ይቅርታ ለመጠየቅ ዝግጁ ስለመሆን ዝም ብሎ ግን በደፈናው ባልሆነ ነገር እኔን መክሰስ ተገቢ አይደለም። ስለዚህ እኔ ምናልባት ብዙ የኦሮሞ ብሔርተኞች ይሄን ሚዲያ ሊያዳምጡ ስለሚችሉ ፕሊዝ እኔም መወቀስ ከፈለጋችሁ መብታችሁ ነው። መወቀስም አለብኝ፣ ፖለቲከኛ ነኝ፣ ሰው ነኝ፣ አጠፋለሁ። ግን መወቀስም መተቸትም ያለብኝ እኔ በምናገረውና በምሰራው ነገር ብቻ። ሌሎች ስለኔ በሚናገሩት ሳታጣሩ፣ ሳታነቡ፣ ሳታዳምጡ እኔን ሌብል ማድረግ ግን ትክክል አይደለም። እኔን ማውገዝ ግን ትክክል አይደለም። እኔ እንኳንስ ለኦሮሞ ህዝብ፣ ለትልቁ የኦሮሞ ህዝብ፣ ለምወደው የኦሮሞ ህዝብና ለማንም የኦሮሞ ጽንፈኛ ብሔርተኛ የጠላትነት ስሜት የለኝም። ለዚህ ነው ኦነግ ጋር ኦላ ጋር ድርድር መካሄድ አለበት።
ኢትዮጵያውያን ናቸው። የፖለቲካ አጀንዳ አላቸው። የሚወክሉት ህዝብ አላቸው። የሚያምርባቸው ህዝብ አለ። ይሄ ህዝባችን ነውና ከነሱ ጋር ያለብንን ችግር እነሱን በማጥፋት ልንፈታው አንችልም። መደራደር አለብን። የምለው ያለ ምክንያት አይደለም። የዛ አይነት አስተሳሰብ ስላለ